ማህበረሰቡ ሊያውቅ የሚገባው ነገር እኛ የሴት ፎቶ አለመለጠፋችንን ልታውቁ ይገባል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ያ ጀማዓተል ኸይር እንዴት ናችሁ? በድርጅታችን ስም ፌክ አካውንቶች ስለተከፈቱ ጥንቃቄ አድርጉ። ምንም አይነት የሴት ቪዲዮ ኤዲት የተደረገበት የሴት ቪዲዮ እኛ አንለጥፍ። ማህበረሰቡ ሊያውቅ የሚገባው ነገር እኛ የሴት ፎቶ አለመለጠፋችንን ልታውቁ ይገባል። የሴት ፎቶ የተለጠፈበት የኛ ድርጅት አካውንት አይደለም። እንዳትበሉ። የሴት ፎቶ እኛ አንልክም። ለማህበረሰቡ የሴት ፎቶ አንልክም። እንዳትበሉ። የሴት ፎቶ ከተላከላችሁ የኛ ድርጅት አይደለም። እኛ ድርጅት ላይ መታችሁ መታያየት እንጂ የሴት ፎቶ አንልክም። ይህንን ልታውቁ ይገባል። እኛ የእህቶቻችንን ክብር ዝቅ ልናደርግ ሳይሆን እህቶቻችንን ለመዘወጅ እህቶቻችን ለመሰተር ነው። ዓላማችን አንድና አንድ ነው። ኡማውን ከሐራም ወደ ሐላል ማምጣት ነው። ዓላማችን የታወቀ ነው። ስለዚህ ሁላችሁም እንዳትበሉ። ጥንቃቄ አድርጉ። ምክንያቱም የሴት ፎቶ የተለጠፈበት መኪና አለኝ፣ ቤት አለኝ፣ አሜሪካ ወስደሃለሁ የሚባለው ነገር ውሸት ነው። የሴት ፎቶ ለጥፈው እኔ መኪና አለኝ እንደዛ አይነት ባል እፈልጋለሁ የሚሉት ውሸት ነው። ጥንቃቄ አድርጉ፣ እንዳትበሉ ላለሁኝ። ሁላችሁም ይህንን ቪዲዮ ሼር፣ ሪፖስት፣ ዲዩት ማድረግ የሁላችሁም ኃላፊነት ነው። ሁላችሁም ይህን ቪዲዮ ሼር እንድታደርጉልኝና ኮፒ ሊንክ እንድታደርጉልኝ የሐላል ሆም ጀማዓዎች እፈልጋለሁ። ሁላችሁንም ለአላህ ብዬ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።